ባሌ ያየነው ሀብት ተፈጥሮ ስለኛ ትተን ስለአሁኑ ትተን እንዴት ነው ትውልድ ነቅቶ ከመባላት ወጥቶ አገሩን ሰርቶ ከልመና የሚወጣ ሀገር ምን ፈጥሮ ለሚለው ሪፍሌክት እንድናደርግ ነው። ለፖለቲካ ለምናምን ሳይሆን በደንብ ከውስጣችን ኢትዮጵያውያን ነቅተው ሀገራቸውን ሰርተው ሌላ መርዳት ሲገባን እኛ ያለንበት ሁኔታና የተሰጠን ነገር አብሮ አይሄድም። ሁለት ሶስት ሰው ጠይቅ ያለው ያው እንደምታውቁት ሁሉንም ዓለም የማየት እድል አግኝቻለሁ። በሁሉም ዓለም ሻል ያሉ የሚባሉ ነገሮች ለማየት እድል አግኝቻለሁ። እኔ አጋንኛው እንዳይሆን እየጠየቀ ያሉኝ ሰዎችም መሰል ሐሳብ ነው ያላቸው። እስካሁን በህይወት ዘመኔ እንደ ባሌ ያለ ምድር ሁሉም ነገር በአንድ ስፍራ ያለው አይቼ አላቅም። ኢትዮጵያም ውስጥ አፍሪካም ውስጥ የትም ዓለም ይሄ ተሰጥቶን ግን ልጆቻችን ጫማ የላቸውም። ቤቶቻችን አይታችሁ ከሆነ በጣም ያሳዝናሉ። ለምን የሚለው ጥያቄ መልስ አላገኘሁለትምና ዲስከስ አድርገን ምናልባት ትውልድ ነቅቶ ተምሮ እኛ ያበላሸነው ያላስተካከልነው ነገር አርቆ አርሞ ለነገይቱ ኢትዮጵያ ተስፋ እንዲሆነው የዛሬ ውይይታችን ኢንፎርማል ሆኖ ከዛ ኢንፎርማል ሐሳብ ውስጥ የሆነች ቁም ነገር በአንዳንድ ጀግና ሰው ጭንቅላት ውስጥ መልእክት ዘር ሆና ያቺ ዘር በቅላ አንድ ቀን በእኛ እድሜ ወይም ከኛ በኋላ በትውልድ ውስጥ የተሻለ ሀገር ለማየት የሚያስችል ነገር ይፈጥራል በሚል እምነት ነው።